ሰላም እንዴት ነሽ? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። አሜን እግዚአብሔር ይመስገን። እኔ ባላደራው እባላለሁ ከአዲስ አበባ ነው የመጣነውና እስቲ እንግዲህ ስላንቺ ያው የተወሰኑ ነገሮችን ሰዎችም ነገረውናል ያለውን ነገር ደግሞ አንቺ እስቲ በግልጽ ንገሪኝ። እኔ እንግዲህ 3 ልጆች እናት ነኝ። ሁለቱ ጤነኛ ናቸው። እንግዲህ የኔው መጨረሻ 3ኛ ልጅ ወንድ ነው። ሲወለድ ነው ገና ሲወልደው ጤና ጣቢያ ነበር የወለድኩት። ወደ ሪፈር ተባልኩ ወደ ሆስፒታል ትልቅ ሆስፒታል ሲሄድ ደግሞ ወደ አዲስ አበባ ነው። በጣም ትልቅ ነው ይሄን ያክላል። ነገር ግን ያው የተወሰነ 27 ቀን እስከሞላ ነፃ ስለነበር የተወሰነ አንስተውለታል። ያው አሁን ደግሞ ቀጠሮ አለው ሙሉ ባንድዝጃ ነው መንሰጣው አይደለም እኔ ላሳከመው ቀጠሮም ያለፋል ወሰድኩትኝ ልጅ አመት ሊሞላው ነው ማያይል አባዬ አይድግ ምንም አይነት ነገር የለም ባጡት ነው በቃ እንደዚህ ያለው ነው እመጣለሁ ያለቅሳለሁ ደግሞ ካልታጠበ ይሸታል እዚህ ጋር ያለው ቁስል እስቲ ያዙሩ መታጠብ ስለነበር ህክምናውን እየወሰደ አይደለም ህክምና ቀጠሮ አለ ለቀጠሮ አልሄድኩኝም ምክንያቱም ገንዘብ ያስፈልገኛል ልጅ ሙሉ ማደንዘዣ ነው የሚሰጠው አለ ዶክተሩ ለዛ ሁሉ ምንም የተደረገለት ነገር የለም ደም ይፈሳል የትም ነው ያለሁት የልጅማ አባቴ ከዳኝ ጥራታ ነው ከጥራታ ላይ ቆረጥ የሚባል ህግ አለ አልተቆረጠልኝም ይሄው በቃ ልጆች ልጅ እንዲሆን ያለሁት ባለቤት ሸት ነው ያለው ደብረ ብርሃን ቤት አለው ያባቴ ቤት ነው ብሎ 16 ክላስ ሰርተናል ምንም ነገር አላገኘው ምንም ነገር ፍርድ ቤቱም ያባቱ ከሆነ ምንም ማረጋ አይቻልም ማሳደጊያም ከጥራታ ላይ ያን ያክል አይደለም ያለኝ ምንም ያገኘውት ነገር የለም አሁን ከባለቤትሽ ጋር አትገናኙም ተለያይታችኋል አንገናኝ አንቺ የት ነው የምትኖሪው አንቺ ሰሜንሽ ኖራለሁ ቀበሌ 4 እየርኩ ዘመዶች ጋር ታጥቤ እመጣለሁ ህፃኑ ሽታም ስላለው ቆስሉ ስለሚሸት ልብስ ምንም አጣጥበን ነው የምንመጣ ቤት የለኝም የማርፍበትም የለም አክሴ ጋር ነው ሄጄማል እንደዚህ ነው በቃ ጨለማ ነው ዙሪያው ውስጡ አይኔ ውስጥ ጸጉር አቁላል ያለቀስኩበት ምንም መፍትሄ የለም ሰሜንሽ እንዴት እንደሚጸለይ ማላወቅኩትም መሰለኝ አይዞሽ እንደዚህ ነው አይዞሽ ለባሉ ከዚህ በኋላ አይዞሽ እግዚአብሔር አለሽ ሁሉም ያልፋል አይዞሽ እግዚአብሔር ሁሉም ጊዜ አለው ላይናገር ይችላል ላያወራ ይችላል ብዙ ነገር ነው ያለኝ አይዞሽ እግዚአብሔር ያቃል ሁሉንም ጊዜ አለው እሺ ምን ሲዳነስ ለቸንደሰው ቆይ አይዞሽ እኔ ቀደም እንደነገርኩሽ ባላደራው እባላለሁና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንዳንቺ ያሉ እናቶች አባቶች አደራ ድረስ ይያሉ ይልኩኛል እቺን ያዥ እህቴ ለአንዳንድ ነገር ትሆነሻለች እዛው ሆኛ አትነሽ ችግር የለም በማርያም ቁጭ በይ እንዳይወድቅ ልጅ ችግር የለውም ስለዚህ እንጋገኝ በተከራያለሁ አመት ባለ እንኳን እንደዚህ አልኩኝ
በማርያም አታልቅሽ በማርያም በኪዳነ ምሕረት በቃ አታልቅሽ በእግዚአብሔር በማርያም አታልቅሽ ከሰጀራ እኮ ጠፍቶ ጉድ ነው አለ አታልቅሽ በማርያም እሺ ሰምንስ ተስጠለኝ ሰምንስ ኪዳነ ምሕረት ተስጠለኝ ይሄን ይወጣላቀም ሁሉስ ቁል ብዬ ነው አልኩትኝ ችግሩ ብዙ ነው ሳሙና መግዣ እንኳን ይቸግራል ባጃክስ ያጠብኩበት ቀን አለ ልጅ ልብስ ባጃክስ አይዞሽና አባና ፍርድ ቤቱ ሆነ ምንም ሊሆንልኝ አልቻለም ለኔ እኮ ጨልሟል አይዞሽ ጨልሟል ትልቋ ልጅን ሰቤት ሰጠዋት ማስተማር አልቻልኩም በዚህ ጭንቀት ላይ ሲሆን ሰው ቤት ሰጥቻት ነው ያለው ትናፍቀኛለች መማራት ትችልም ያለው ችግር ከባድ ስንት ብር ይመስልሻል ይሄ ያው ነው እኔ አላውቀውም እኔ እንደዚህ አይነት ብር አይቻላቅም እኔ አሳልሽ ብር ነው ማቀው ተዛወዲያ ግራግብ ተናምለኝ ይሄ 10,000 ብር ነው በማርያም እንዳትነሽ ችግር የለም አሜን ሰሚነሽ ኪዳነ ምሕረት ተስጠልኝ ሰሚነሽ ኪዳነ ምሕረት ተስጠልኝ ልጅ ነው ማለት ይሄ ልጨምርልሽ አትነሽ በእግዚአብሔር ኧረ በማርያም አትነሽ ተቀየረኩ በቃስ እዚህ ኮረማ መስራት መነገድ ምችላል በጀን ያስልኩኝ በቃ አታልቅሽ እሺ በእናትሽ እህቴ ይሄን ጋገኘው ምን እፈልጋለሁ ከዚህ በኋላ ምን እፈልጋለሁ ሰሚነሽ ኪዳነ ምሕረት ከዚህ በኋላ ለምሳሞት ታውቀኝ እንጂ በቃኛ ለቤተክርስቲያን አሜን እናንተን ከክፉ ከሳት ታውጣልኝ ከሳት ውስጥ ታውጣልኝ ሰሚነሽ ኪዳነ ምሕረት ይሄ የመጨረሻ 30,000 ብር እሺ እንዳትነሽ በቃ እንዳትነሽ ችግር የለም በቃ በእግዚአብሔር በማርያም በቃ የመጨረሻ ነው 30,000 እኔ አልቻልኩም ችግር የለም በቃ አረፍ በይ እኔም ሁሉም ማካግኝ ምን አደርጋለሁ ልጆችን በሰላም እንዳሳድጋቸው ከዚህ በኋላ አስተምራቸዋለሁ ይማራል ይታከማል በቃ ህይወት ተቀየረ ሰሚነሽ ኪዳነ ምሕረት ሰማች ዛሬ ሰማች ሰሚነሽ ኪዳነ ምሕረት ይሄንን ገንዘብ 30,000 ብር ነው እኔ ከራሴ ኪስ አይደለም የሰጠውሽና እኔ ገርሙኛ አሁን ያለሁበትን ማመን አቅቶኛል አልተረጋጋሁም እኔ ብር አይቼው አላቅም እኔ በዓልንም 50 ብር ቸግሮን ከእንጀራ እንኳን መግዣ ብዙ ችግር አለ ባዶ ቤት ነው ያዋነው ባጃክስ ያጠብኩበት ቀን አለ ህፃኑ ልብስ እኔ መጀመሪያ ከተወለድኩ የመጀመሪያ ሰሚነሽ ኪዳነ ምሕረት ምስክሬናት የመጀመሪያ ነው እንዲህ አይነት ገንዘብ ከያዝኩኝ ማለት ነው አይዞሽ ሁሉን ያደረገችው ያው ሰሚነሽ ኪዳነ ምሕረት አይደለች ስለዚህ እሷ ማመስገን ነው አዎ ይሄንን ገንዘብ ከኔ ከኪሴ ሳይሆን እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች 50 ብር አዋጣው ነው እኔ ላኩልሽ እህቴ ስለዚህ እነሱን አመስግኛቸው ባሉበት ጤናና እድሜውን ይስጥልኝ አሜን ከችግር ትፈውስልኝ መከራቸውን ትግለጥላቸው ከመከራ ታውጣቸው ከጭንቀት ከሰው አይን ታውጣቸው አሜን ከጨለማ እናቴ የሰው ፊት የሚገርፋል ከሳት ያውጣቸው ትልቅ ደረጃ ያደርሳቸው ልጆቻቸው ሁሉ ከመከራ ያወጣላቸው ትልቅ ደረጃ ያደርስላቸው አሜን ሰሚነሽ ኪዳነ ምሕረት እኔንም እንደሰማች እነሱንም ተስማቸው አሜን ዛሬ ነው ያለሁበትን ማመን ያቃተኝ አይዞሽ ከዚህ በኋላ ልጄ እንደ ሰው ሁሉንም ነገር አድርጌ ወይ እንደ ሰሚነሽ ኪዳነ ምሕረት ተፈውስልኛል ሕክምናውንም ያገኛል በቃ ዛሬ ህይወቴ ተቀየረ አይዞሽ ምናልባት አሁን ይሄንን ቪዲዮ የሚያዩ ሰዎች አንቺን ማገዝ መርዳት የሚፈልጉ ከሆነ ስልክ ቁጥርሽን እስኪ ንገሪያቸው ስልክ ቁጥር 0910 እሺ 14 89 43 የባንክ አካውንትሽንም እስቲ ንገሪ እነሱን በቃሪ አላቀው እሺ የት ነው ያለው ቦርሳዬ ውስጥ አለ 1000 56 76 76 07 86 4 ማን ነው ስም ወጋየሁ ነገር
እድሜና ጤናውን እናንተን ያገናኘች ሰሚነሽ ኪዳነ ምህረት እሷ ተጠብቃችሁ። አሜን። ሰሚነሽ ኪዳነ ምህረት ውላት አግባችሁ። አሜን። ሰሚነሽ ኪዳነ ምህረት ጭንቀታችን ትክፈፍላችሁ። እናንተን ያገናኘች ሰሚነሽ ኪዳነ ምህረት ሰሚነሽ ኪዳነ ምህረት አሁን ሰማችኝ። ለኛ ላለቅስብህም ባባዬ በመከራ ወለድኩ ፈልግ በመከራ የወለድኩት ሁለተኛ ይቅር በለኝ ልጄ። ለባለብስ ጓልና ጨለማ ለብሻለሁ አለ ለሚቀር በለኝ ፈጣሪ። ሰሚነሽ ኪዳነ ምህረት ይቅር በለኝ። አታልቅሽ በቃ እሺ እናት። ለመከራ ነው ወለድኩት እያልኩት አለ ለመከራ አይደለም። ሰሚነሽ ኪዳነ ምህረት ይስጥልኝ። ከዚህ በኋላ አላለቅስም። የት ነው የማገኛችሁ? እንደው እንዳመሰግናችሁ እየመጣሁ እንደው እንዳመሰግናችሁ ልብሳችሁንም እንዳጥ በረከቱ እንዲደርሰኝ እውነቴን ነው። በሰሚነሽ ኪዳነ ምህረት ነገሩኝ አድራሻችሁ እንዴ በማርያም ኧረ በእግዚአብሔር በማርያም እንዴ ልጁን በእግዚአብሔር በእናትሽ ተነሽ በእናትሽ በቃ ሂዱ እናቴ ችግር የለም እሺ እንዳገኛችሁ ምንም ችግር የለም ተነሽ በቃ ችግር የለም ሚጣ ነይ ቻው እሺ በቃ አይገባም በማለት እግዚአብሔር ይማርልሽ እንቅፋት አታስነካብኝ በሰላም ታስገባችሁ በቃ ሂዱ በቃ ችግር የለም It's